ዋን ቱ ቱ ሪስክ ሪዋርድ የተጠቀማችሁ ፕሮፊታብል ለመሆን ምን ያህል ዊን እንደሚያስፈልጋችሁ ታውቃላችሁ? $100 ካፒታል አንድ ዊን አርጋችሁ 9 ሎስ ብታረጉ ዊን የምታረጉት $20 ሲሆን ሎስ የምታረጉት ደግሞ 90 ነው። ይሄ ማለት በ10% ዊን ሬት ፕሮፊታብል ልትሆኑ አትችሉ። ዊን ሬታችሁ 20% ቢሆን ደግሞ ዊን በምታረጉት 2 ትሬድ $40 ትሰራላችሁ። በ8ቱ ቀሪ ትሬድ ደግሞ $80 ታጣላችሁ። አሁንም በ20% ዊን ሬት ፕሮፊታብል መሆን አትችሉ። ዊን ሬታችሁ 30% ቢሆን ደግሞ በአሁኑ በ3 ዊን $60 ሜክ ታረጋላችሁ። በቀሪው 7 ትሬድ ደግሞ $70 ሎስ ታረጋላችሁ። በ30% ዊን ሬት አሁንም ትርፋችሁ ከኪሳራችሁ ስላነሰ ፕሮፊታብል መሆን አትችሉ። 40% ዊን ሬት ቢኖራችሁስ? በ4 ዊን $80 ፕሮፊት ትሰራላችሁ። በሚቀረው 6 ሎስ ደግሞ $60 ትከስራላችሁ። ይሄ ማለት በ40% ዊን ሬት ፕሮፊታብል መሆን ትችላላችሁ። ኔክስት በስንት ሪስክ ቱ ሪዋርድ ትስራላችሁ? ኮሜንት ላይ ጻፉልኝ። ፎሎ ማድረግ እንዳትረሱ።